አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናሌ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከእናንተ ጋር ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም እንግዲህ እንደተለመደው በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ ውዶቼ። ያው ነባር ቤተሰቦች ስለምታበረታቱኝ ከልብ አመሰግናለሁኝ። እና እንግዲህ ይቺ እህታችን ማለት ነው ስሟ ሀና እንደዛ መሰለኝ እንግዲህ ከተሳሳትኩም ይቅርታ ቤተሰብ። እና ከዚህ በፊት በባህር ወደ ኢትዮጵያ ኢቃማ ለማውጣት ማለት ነው እንግዲህ ወደ ኢትዮጵያ ስትሄድ በባህር ህይወቷ አለፈ ተብሎ እንግዲህ ፎቶዋ ተፖስቶ ሚዲያው እንዳለ አንድ ሰሞን በሷ እንትን ተብሎ ነበረ ማለት ነው። ሁሉም ሰው አዝኖ አልቅሶ ነበረ በሷ አሟሟት ማለት ነው። እና ዛሬ ላይ ደግሞ እንግዲህ በህይወት እንዳለች እየተነገረ ይገኛል ማለት ነው። እኔ የምር ነው የምላችሁ፣ እውነት ከሆነ ያድርገው ነው ያልኩት። ማለት በህይወት ትኑር ነው ያልኩት፣ ወላይ እውነት ከሆነ ማለት ነው። እና እየተባለ ያለው እንግዲህ አለች አልሞተችም፣ ግን በሞትና በህይወት መካከል ላይ ናት። ያ ማለት አግተው እየደበደቧት እየደፈሯት እንዳለ ነው እንግዲህ እየተወራ ያለው ማለት ነው። እና እንግዲህ ይህን የሚያደርጉት ደግሞ የኛዎቹ ሀበሻዎች ናቸው ማለት ነው። ሰው በገዛ ወገኑ በገዛ በሀገሩ ሰው እንደዚህ ጥቃት ሲደርስበት እንደዚህ መከራ ስቃይ ሲያይ ማለት ነው የምር በጣም ልብ ይሰብራል፣ በጣም ያሳዝናል። ለምንድን ነው ይሄን ያህል እንደዚህ ሰው በሰው ላይ እየጨከነው? ለምንድን ነው ራስ በራሳችን እንደዚህ እየሆን ያለ ነው? ለምን? የምር በጣም ያሳዝናል። እንግዲህ እህታችን ህይወቷ አልፏል ተብሎ ቤተሰቦቿ አልቅሰው ምን ብለው አሁን ደግሞ በህይወት አለች መባልን ሲሰሙ እንግዲህ አስቡት። የምር እና አንዳንድ ጊዜ ማለት ነው የምሬን ነው መቸኮል ጥሩ አይደለም። ነገሮች ሳይጣሩ እርግጠኛ ባልተሆነበት ነገር ላይ እከሌ እንደዚህ ሆኗል፣ እከሌ አርፏል፣ እንደዚህ ሆኗል ብሎ ማለት በሶሻል ሚዲያ ላይ ፎቶውን ፖስት ማድረግ ጥሩ አይደለም። እዛ ጋር ቤተሰብ አለ፣ እናት፣ አባት፣ እህት፣ ወንድም የሚጨነቁ የሚያስቡ ቤተሰብ አለ። እና ቢያንስ አንድ ነገር ሳይጣራ እርግጠኛ ሳይኮን ያ ነገር ወደ ሚዲያ ላይ ባይወጣ ቢያንስ ለቤተሰቦቻቸው ጥንቃቄ ቢደረግ ጥሩ ነው ባይኔ ማለት ነው። እናት አባት ከዛሬ ነገ ልጄ ትመጣለች፣ ከዛሬ ነገ ልጄ ትደውላለች እያሉ እየጠበቁ እረ ልጃችሁ እኮ አረፈች መባልን ደግሞ ሲሰሙ ለዛውም በሶሻል ሚዲያ ላይ ፎቶዋ ተለቆ ምናምን በጣም ከባድ ነው። እና ዛሬ ላይ ደግሞ በህይወት አለች ሲባል ስሜቱ በጣም ከባድ ነው።
እና እንግዲህ አሁን ያለችበት ሁኔታ በጣም አሳዛኝ ሁኔታ ነው እየተባለ ነው። እንግዲህ እየደበደቧት እየደፈሯት እንደሆነ ነው እንግዲህ እየተወራ ያለው ማለት ነው። እንግዲህ ይህን እያደረጉ ያሉት የኛዎቹ ሀበሻዎች ናቸው ማለት ነው። የምር በጣም ያሳዝናል። ጫካ ለጫካ ድንጋይ ለድንጋይ ስር እየሄዱ የሰው ልጅ ያገቱ ይሄን ያህል ገንዘብ ካላመጣችሁ እያሉ እህት ወንድሞቻችንን እያሰቃዩ እየደበደቡ እየደፈሩ ያሉት ማለት ነው። ምን አይነት ጭካኔ ነው? ምን አይነት አረመኔነት ነው? ሰው እንዴት በገዛ ባገሩ ሰው ላይ ይጨክናል እንዴ? እንዳጠቃላይ ሰው በሰውነቱ ብቻ ሊከበር ሊታዘንለት ይገባል። እውነት ፈጣሪ እስከፈቀደልን ድረስ በዚህ ምድር ላይ ኑሩ እስካለን ድረስ ምን አለበት ጥሩ ነገር መልካም ነገር አድርገን ብናልፍ። ለምንድነው በሰው ላይ እንደዚህ ጨካኝና አረመኔ እየሆኑ ያሉት? እዛ ምሽጋቸውን ይዘው ተቀምጠው ሰውን እያገቱ እየደፈሩ እየደበደቡ እያሰቃዩ ማለት ነው። እነዚህ ጨካኝና አረመኔዎች እነዚህ የምር ነው የምላችሁ ሰው አይደሉም። ሰው አይደሉም። ሰው የሆነ ሰው በሰው ላይ አይጨክንም። በሰው ላይ እንደዛ አይነት ተግባር አይሰራም፣ አይፈጽምም። ሰው ስለሆነ ብቻ ሊታዘንለት ይገባል። እነዚህ ግን በጣም ጨካኝና አረመኔዎች ናቸው። አሁን ይቺ እህታችን ፊቷ ሁሉ እብጥብጥ ብልዝልዝ ብሎ ከኋላ ጸጉሯ የለም እንዳለ በቃ ተላጭቷል ከኋላዋ ማለት ነው። ይሄን ያደረገው ሰው ደግሞ እንግዲህ አንዲት እህታችን ናት ቪዲዮ እየቀረጸቻት ስትናገር የነበረችው። ልጅቷ የአማራ ተወላጅ ናት፣ እሱ ደግሞ የኦሮሞ ተወላጅ ነው። ይሄን ያደረጋት ማለት ነው። እና እግሯ ሰውነቷ ሁሉ እንዳለ አይታይም። በቃ ቁማ መንቀሳቀስ ሁሉ አትችልም ነው ያለችው። ፊቷ ሁሉ ብጥብጥ ብልዝልዝ ነው ያለው። እኔ እኮ ግርም የሚለኝ ማለት ነው እናት የላችሁም እናንተ? ከሴት አይደለ የወጣችሁት? ለምንድን ነው በሴት ልጆች ላይ እንደዚህ ጨካኝና አረመኔ የምትሆኑት? ለምንድን ነው? ሴት ልጅ እኮ እናት ነች፣ ሚስት ነች፣ እህት ነች፣ ሀገር ነች። ብታውቁ ማለት ነው። ለምን ከሴት ወጥታችሁ ሴትን የምታሰቃዩ፣ ሴትን የምትደፍሩ፣ የምትደበድቡ፣ የምታሰቃዩ ሰዎች ማለት ነው። የምር ፈጣሪ የእጃችሁን ይስጣችሁ ነው የምለው። የእጃችሁን ይስጣችሁ። የምሬን ነው። ሰው የዘራውን ያጭዳል ይባላል። ስለዚህ የዘራችሁትን ታጭዳላችሁ እናንተም ማለት ነው። ፈጣሪ የእጃችሁን ይሰጣችኋል። የምር በሰው ነፍስ ላይ ተጫውታችሁ የሰውን ሕይወት እንደዚህ አድርጋችሁ፣ ኧረ እኔ እንጃ። እኔ ለራሴ እኔ የምር አላቅም ምን እንደምል ማለት ነው። ቤተሰብ ወላይ በጣም ልብ ይሰብራል፣ በጣም ያሳዝናል። ፈጣሪ በዚች ምድር ላይ ኑሩ እስካለን ድረስ ፈጣሪ እስከፈቀደልን ጊዜ ድረስ ምን አለበት
ጥሩ ነገር መልካም ነገር አድርገን ብናልፍ። ለምንድን ነው በዚህ ልክ ጨካኝና አረመኔ እየሆናችሁ ያላችሁት እንዴ? ርህራሄ የሚባል ነገር የለም እናንተ ጋር? አዘኔታ የሚባል ነገር የለም? አረ የምር በጣም ነው የሚያሳዝነው። በጣም እና ይህች እህታችን አሁን እንግዲህ ሀና እውነት ያድርገው በህይወት አለች እየተባለ ነው። ፈጣሪ ብሎ ደግሞ ያለችበት ቦታ ከታወቀ ከዛ ካለችበት ቦታ ላይ ወጥታ ለልጇም ለቤተሰቦቿም ያብቃት ነው ምለው። ምክንያቱም እህታችን በባህር አድርጋ ወደ ኢትዮጵያ ሄዳ ይቃማ ሰርታ በህጋዊ ለመምጣት ፈልጋ ነበር ሀሳቧ። ግን እሷ ባለችው ሳይሆን ያው ፈጣሪ ባለው ነው የሚሆነው። እና እንግዲህ እነዚህ ጨካኝና አረመኔዎች አግተው እያሰቃዩት እንደሆነ ነው እንግዲህ የተሰማው ማለት ነው። እና የምር በጣም ነው የሚያሳዝነው። ሰው በገዛ ወገኑ ላይ በዚህ ልክ እንደዚህ ክፉ ሲሆን የምር በጣም ያማል፣ በጣም ያሳዝናል። እና ላችኋለሁ ውድ ተመልካቾቼ፣ ቤተሰቦቼ አላህ ከእንደዛ አይነት ሁላችሁንም ይጠብቃችሁ። ሁላችሁንም ከክፉ ነገር አለ ይጠብቃችሁ፣ ይጠብቀን። ሀገራችንንም ሰላም ያደርግልን። የዛሬው ቪዲዮ ይህን ይመስላል። ላይክ ሼር እያደረጋችሁ ቤተሰብ ያሉናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።